መጽሐፍ ቅዱስ ላይ ያሉትን ጥያቄዎች አንደኛ ሰው ኩዌሽን ለማድረግ ድፍረት የለውም። ይሄ እንድታውቅልኝ እንፈልጋለሁ። አንተም ብትሆን ይለ ትፈራለህ። ትፈራለህ? አልፈራም። ትፈራለህ? በግድ ፍራ ካልሆነ ኖ ሰው በጣም ነው የሚፈራው። በጭባጫ ነው ሰው። እኔ ፈርቼ ነበር ያስኬዳል። ኖ ኤቭሪባዲ ይፈራል። አሁን አንድ ጥያቄ ብጠይቅ ራስን ትጠራጠራለህ። ገባው? መጠይቅም አልፈልግም እዚህ ሚዲያ ላይ ግን ምንድነው ፖይንቴ? ሰው እውነታን አይፈልግም። ሰው ነጻነት አይወድም። ነጻነት በራሱ ፍርሃትን ስለሚፈጥር ማለት ነው። ምክንያቱም አሁን መጽሐፍ ቅዱስ ላይ ያሉትን ነገሮች ሃይማኖት ስርዓቶች ላይ የሚደረጉትን ነገሮች ምናምን ለምንድነው የሚደረጉት አብራሩልኝ ብለህ ብትጠይቅ እንደምንድን የምትታየው? ዝም በላይ ጠይቅም ትቀጸፋለህ። የባለጌ ነው አንተ ነገር አይጠየቅም። ማን ነው ያለው? ይሄ ራሱ ኤቭሪባዲ እንደዛ ነው የሚለው። ኖ ደግሞ ኤቭሪባዲ ብያለሽ ነው የምታወሪው። ኦፍ ኮርስ ግድ የለሽም። ይኸውልሽ እንስማማ። ይሄ ከውጭ ሆኖ ኦርቶዶክስ መልስ እንደሌላት የሚያስመስሉ ሰዎች የሚናገሩት ነው። አሁን አንቺ በውስጥ ሆነሽ እንደዛ አትበል እንደዛ ያልኩ አይደለም ስላልሽ ነው እኮ የምልሽ። መልሼ የሚሉትን ሰው አንቺ ራሱ አነጋገርሽን አስተካክይ። በውስጥ ሆነሽ ውጭ ያሉ ሰዎች የሚናገሩትን ንግግር ነው የምትናገሪው። እሺ ጥያቄ ልጠይቅ። እንደዛ ከሆነ አንተ ከመለስክልኝ ልጠይቅ። እሺ ፈጣሪ ሰማይ እንዳለ ነው ብዙ ጊዜ የሚነገረን። ሁሉም ቦታ እንዳለ ይነገረናል። ግን ሰማይ ማን ነው ያለው? እንደዛ አባታችን በሰማያት የምትኖር እንላለን። እሺ እሱ ማለት ሰማይ ብቻ ማለት ነው አይኮ? እንዴት አስረዳኝ? እኔ አሁን አልገባኝም፣ አልተረዳሁትም። ሶ ኩዌሽን አደረኩ። ሶ መጠየቅ ፈለኩ። ጓደኛዬ ነክ እና ፈጣሪ ሁሉም ቦታ አለ ተብሏል ምናምን፣ ነገር ግን ለምንድን ነው አባታችን በሰማያት የምትኖር የምንለው ብዬ አንተን ጠየኩ። ሶ ዋትስ ዩር አንሰር? በሰማያት ቀጥል። እሺ ይሄንን ጸሎት ሙሉን ጨርስልኝ ነው የምለው። ይሄን ጥያቄ ላነሳው ሰው አባታችን በሰማያት ነው። እኔ ኦርቶዶክስ ስለሆንኩ ስሜ ይቀደስ መንግስት ትምጣ ፈቃድ በሰማይ እንደሆነ እንዲሁም በምድር ትሁን። ሰማይና ምድር እኮ አብራራልኝ። በሁሉ ቦታ የመላ መሆኑን ይሄው ጸሎት መለሰ። ተረዳው። ሰማይ ምን ማለት ነው? ምድር ምን ማለት ነው? አንቺ ሰማይን በምንድን ነው የተረዳሽ? አንተ ነው የጠየቅኩህ። አልገባኝም። ምን ጠየቅኩህ? ስካይ ብሉ የሚባለውን አይነት ነገር ነው። እንደሱ ነው እያሰብሽ ያለሽ። አንተ ነው የጠየቅኩህ። እኔ አሁን ምንም እየመለስኩ አይደለም፣ እየጠየቅኩህ ነው። መለስኩ የመጀመሪያውን ጥያቄ። ከዛ ደግሞ የአንቺን መረዳት ልወቅና ወደዛ መልስ ሄዳለሁ። አሁንም ቢሆን ጥያቄን አልመለስክልኝ። ቅድም ጀምረሽ የፈጣሪን መኖር እንዴት ላስረዳው አልችልም ማለሽ። ያልገባሽን ነገር ድሮ ምን ያልገባኝ ነገር በመረዳት አታዳምጥም እኮ አንተ። ችግር እንዲህ በደንብ ነው እንጂ ማዳመጠው ማለት